ልዩ ቀን ነው ልዩ አንቺም ከማና ወዳድሬ ላብልጥ እንጂ አፍቅሬያት በጣም ብዙ ነገሮች ተፈጥሯል። በጣም ብዙ ነገር ብዬ እናንተን አስከፍቻችኋለሁ እና የምር በቃ ያን ነገር ይቅር ብላችሁኝ ለኔ ስኬት ለኔ በቃ የኔን ስኬት ለማየት እንደዚህ ጓግታችሁ ሳይ የምሬን ነው። በቃ የማርያምን የተሰማኝ ስሜት ልነግራችኋል። እንግዲህ 50 ሺያችንን ለማክበር ያብቃን። አሁን ላይ አጠገቤ ሰው ኖሮ አብሮኝ ባያከብር እንኳን ነገ ከነገ ወዲያ 50 ዓመት ስገባ አጠገቤ ሰው እንደሚኖር ተስፋ አደርጋለሁ። ምናልባትም ከጎኔ ብዙ ሰዎች ሊኖሩ ይችላሉ ይሆናል። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እና የንግስቷ ወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ በአዲስ ነገር መጥቻለሁ። ያው አዲስ ነገር ስላችሁ ምንም ያው ለየት ያለ ነገር የለም፣ ግን 20 ሺህ መግባታችንን አስመልክቶ እኔና ንግስቷ ልናከብር መተናል። ማለት በቃ ደስ ብሎኛል። የምር ለእናንተ ቃል የለኝም። እዚህ ሁሉ መድረስ የቻልኩት በእናንተ ነው። በጣም ነው ማመሰግነው። 20 ሺህ አስገብታችሁኛል። ምናልባት ደግሞ ነገ ከነገ ወዲያ 30 50 ከዛም በላይ 100 200 ገብቼ እንደማከብር አልጠራጠርም። እና ያው ዛሬ የምናከብረው እኔና ንግስቷ ብቻ ነን። ይሄ ኬክ ያተጨው ወሬ ያየች ነው እዛ ተመስጣለች ሌላ ነገር ላይ። እና ያው ዛሬ 20 ሺያችንን አሰብኩትና ማለት ለምን አላከብርም እና በቃ ደስታዬን ለምን አላጋራችሁም ብዬ ያው እንደዚህ ከንግስቷ ጋር መተናል ማለት ነው። እና በቃ ደስ ብሎኛል። ቃል የለኝም። የምሬን ነው። ማርያምን በጣም ደስ ብሎኛል። በሁለት ቀን ውስጥ እና በሶስት ቀን ውስጥ ነው ምናምን 20 ሺህ ያስገባችሁኝ እና በጣም ደስ ብሎኛል። ነገ ከነገ ወዲያ ደግሞ 50 ዓመት ደርሼ ምናልባትም የዛን ሰዓት ከጎኔ ብዙ ሰዎች ይኖሩ ይሆናል። አሁን ላይ እናንተ ናችሁ፣ እናንተ አላችሁኝ፣ እናንተ የላችሁም እያልኩ አይደለም። በእናንተ ብርታት፣ በእናንተ አይዞሽ ባይነት ነው እዚህ የደረስኩትና ያው አሁን ላይ ምናልባት አጠገቤ ሰው ላይኖር ይችላል፣ አብሮ የሚያከብር ሰው ላይኖር ይችላል። ግን ያው ሁሉን መርሻዬ ሁሉ ነገር ያለች አብራኝ አጠገቤ ያለች ያው ከሷ ጋር በመሆኔ ደስተኛ ነኝ። እሷ አለችልኝ። ከዚህ በኋላ ምንም አልጨነቅም። ጓደኛም ሁሉ ነገር ቤተሰብም ምንም ዘመዴም ሁሉ ነገር እሷ ናት እና እሷ ስላለችኝ በጣም ደስተኛ ነኝ። ከሷ እንደገና ደግሞ ፈጣሪ አለ። ከፈጣሪ ቀጥል ደግሞ እናንተ አላችሁኝ እና በእናንተ ጥረት በእናንተ አይዞሽ ባይነት እዚህ ደርሻለሁ። በጣም ደስ ብሎኛል። ምናልባትም ዛሬ ምናልባት አጠገቤ ጎኔ ሰው ቢኖር ደስ ይለኝ ነበር። 20 ሺህ ብርቋ ነው እንዴ ምናምን ልባል እችላለሁ፣ ግን ለኔ ትልቅ ነገር ነው። ይሄ ቀን ለኔ በጣም ትልቅ ነው። የምሬን ነው የምላችሁ። 20 ሺህ ለኔ በጣም በቃ በዚህ ሰዓት በቃ ደስ ብሎኝ እንትን ልለው የምችለው ነገር ነው። 20 ተብሎ ነው 30 50 100 ብዙ ነገር የሚደረሰው እንደዚህ ተብሎ ነው። እና ያኛው አካውንቴ ታውቃላችሁ የዛን ሰዓት በቃ ጥሩ ነገር ላይም ስላልነበርኩኝ እንትን ብዬ ማን ነበረም እንጂ ያኛው አካውንቴም 20 ሺህ ገብቶ ነበረ። ግን ደግሞ ይሄኛው አካውንት ለኔ ይለያል። በቃ ብዙ ነገሮችን ያየሁበት ነው። በጣም ብዙ የምሬን ነው። በጣም ብዙ ነገርን ብዙ ሰውን ያገኘውበት ብዙ ነገር የተገነዘብኩበት ነው። እና አሁን ላይ አጠገቤ ሰው ኖሮ አብሮኝ ባያከብር እንኳን ነገ ከነገ ወዲያ 50 ዓመት ስገባ አጠገቤ ሰው እንደሚኖር ተስፋ አደርጋለሁ። ምናልባትም ከጎኔ ብዙ ሰዎች ሊኖሩ ይችላሉ ይሆናል፣ አላቅም፣ ይኖራሉ ብዬ ተስፋ አደርጋለሁ። ምክንያቱም ሁሉም ነገር ያው በጊዜውና በእንትኑ ፈጣሪ ባለው ሰዓት ይስተካከላል ብዬ አስባለሁ። ምንድነው የምታወሪው ነገር አለ? ታወሪያለሽ? ምን ፈልገሽ ነው? እንኪሽ ይሄው ምልስጥሽ ይሄው እንኪሽ ይሄ አንቺ ደግሞ ዛሬ ደስታችንን ልናከብር ነው የመጣነው። ታስቸግሪ ለመበጥበጥ እኮ ነው ተነስታ ታስቸግረኝ ይዛ እና የኔ ውድ ቤተሰቦች ያው እንዳልኳችሁ ነው። ምናልባት ዛሬ ከጎኔ ሰው ላይኖር ይችላል፣ አጠገቤ ሰው ላይኖር ይችላል፣ ግን እናንተ አላችሁኝ አውቃለሁ። አይዞሽ በርቺ ከጎንሽ ነን ብላችሁ ነው እዚህ ያደረሳችሁኝ። ግን ደግሞ ይሄንን ቀን ሳከብር ምናልባትም ከጎኔ ሰው ቢኖር በጣም ደስ ይለኝ ነበር። አጠገቤ ሰው ቢኖር ከሰው ጋር ባደርገው ደስ ይለኝ ነበረ። ግን ያው ልጄ አለች ተስፋ በቃ አለ አይደለ ሁሉን ነገር መርሻዬ ናት ብያችሁ አይደል? እሷ አጠገቤ ያለችልኝ ከእሷ ጋር ይሄን ነገር በማድረጌ በጣም ደስተኛ ነኝ። እንኪ በስመ አብ ረባሽ
ረባሽ ሆናለች ደግሞ በቃ አሁን እቃ መያዝ እቃ መነካካት ማበላሸት ምናምን ትፈልጋለች። የምሬን ነው። እኔ እንጃ ዳዴ ምናምን ማለት ሲጀምር ምን ልትሆን እንደምትችል አላውቅም። እና ከዚህ በኋላ ብዙ እድሎች ይኖሩናል። የምሬን ነው። በቅርቡ ደግሞ 50 ሺህ ገብቼ ከዙሪያዬ ሰው ኖሮ እንደማከብረው አልጠራጠርም። እናንተም አላችሁ አይዞሽ ከጎንሽ ነን ብላችሁኛል እና በዛ ነገር በጣም ደስተኛ ነኝ። ዛሬ ያው ከንግስቷ ጋር ነው የምናከብረው 20 ሺያችንን ማለት ነው። ምን ፈልገሽ ነው እናቴ? ምንድን ፈለግሽው? እና የእሷን እቃዎች ባይዘው ምግብ መቢያ ምናምን ገዝቼላት ነው። በቃ ምግብ እስክትበላ ድረስ እንዴት እንደጨነቀኝ ምግብ እስክትጀምር ድረስ ማለት ነው። እሺ ምን ልስጥሽ? ይሄው እንኪ ያዥ። ይሄው ያዥ። ልትነሳ መቆም ነው የምትፈልገው። ያዥ። እሺ ያዥ። እንደዚህ ጎበዝ። አዎ እሺ። አገጯታ እቃውኑ ስልክ ለምዳ በቃ እሺ ምንድን ነው የፈለግሽው? በስማ ኧረ ተይ ማሬ ተይ ቀናችን አታበላሹ ተይ። እሺ ምንድን ነው? ይኸው ምንም እኮ የሚታይ ነገር የለውም። እና ቤተሰቦች የምር በጣም ደስ ብሎኛል ዛሬ። በቃ ይሄን ደስታዬን ደግሞ ለእናንተ ማካፈል አለብኝ ብዬ ወጣሁ ዛሬ ማለት ነው። እና ውዷ ልጄም አሁን በቃ ኦልሞስት ትንሽ ቀናት ናቸው የቀሯት 5 ወር ሊሞላት። ከዛ እያለች 6 7 8 የምር ጊዜው ግን ይሮጣል። በስማ የምሬ ነው። ያ ሁሉ ነገር አልፎ እኔም ትላንትና እንደዚህ ተፈጥሮ ነበር ብዬ ለማውራት አበቃኝ። ብቻ ፈጣሪ ይመስገን። የምሬ ነው። ለሁሉም ነገር ፈጣሪ ይመስገን ማለት በቃ ሁሉም ነገር አልፎ ይሄንን ስልኩን አለቃለችኝ እኮ ሁሉም ነገር አልፎ በቃ ትላንትና እንደዚህ ነበር ለማለት አበቃኝ። ብቻ ደስ ብሎኛል። ይሄው እና ዛሬ በቃ በጣም ደስተኛ ነኝ። በጣም ደስ ብሎኛል። በቃ ለእናንተ ሁሌም ምስጋናዬን ከማቅረብ ወደ ኋላ አልልም። ነሽ እኔ በቃ ምንድን የፈለግሽው? ጌቴ ምንድነው? ምን ፈለግሽ? እሺ ምን ፈለግሽ? ምንድነው እዚህ የፈለግሽው? ምንድነው? እሺ እኔ ያለው እኮ የት ሄድኩኝ? ቆይ አጠገብሽ አይደል እንዳለሁት? ፊቴን ካላየሽው ደስ አይልሽም ነው? ነይ ወደዚህ። ዛሬ ከቤተሰቦቻችን ጋር ማውራት አለብን ብዙ ነገር። ነይ ዙሪ። የሆነ ነገር ካየች በቃ እዛ ላይ መመሰጥ ነው የምትፈልገው። ነይ እና ጆሮ ጌጧንም ቀይሬላት አየቻት እንዴት እንደሚያምርባት። ይሄ እና ቤተሰቦች አስቸግረኝ ጡት ፈልጋ ነው መሰለኝ አስቸግራኝ አቋርጬ እያጠባዋት ነበረ ያው እና በቃ ቤተሰቦች የምር ይሄ አካውንት ለኔ ምን ማለት እንደሆነ ታውቃላችሁ። እናንተ ምን ያክል እንደሚያስፈልገኝ አውቃችሁ፣ ምን ያክል የአካውንት ለኔ አስፈላጊ እንደሆነ አውቃችሁ እንደዚህ ያደርሳችሁኛል። ነገ ከነገ ወዲያ ደግሞ እንዳልኳችሁ 50 ሺህ 100 ሺህ ደርሼ በእናንተ እገዛ በእናንተ ጥረት 50 ሺህ እና 100 ሺህ ገብቼ ከጎኔ ብዙ ሰዎች ኖረው በዙሪያዬ ብዙ ሰው ኖሮ እንደማከብር ተስፋ አደርጋለሁ። እና የኔ ውድ ቤተሰቦች የምሬን ነው በቃ ለእናንተ ቃል የለኝም። በጣም ብዙ ነገሮች ተፈጥረዋል። በጣም ብዙ ነገሮች ሆነዋል። ምንድነው ማሬ? ምንድነው? ቆይ ምንድነው የፈለግሽው? ከኔ ጋር መጫወት የፈለግሽው? ስትፎግረኝ አንቺ ፎጋሪ። ተይ ግን ተይ ላውራበት ተይ። ነሽ ምንድነው የፈለግሽው? ቆይ ምንድነው? ተናገሪ። ያው ንገሪያቸው የምትፈልጊው ምንድነው የፈለግሽው? በቃ መጫወት ነው የምትፈልገው ከኔ ጋር። የሆነ ፊቴን ካላየችው አታምነኝም። ያሉ አይመስላትም መሰለኝ። እና የኔ ውድ ቤተሰቦች በቃ ዛሬ እኔ ደስ ብሎኛል። የምር በጣም ደስ ብሎኛል። እና ብዙ ነገሮችን ተፈጥረዋል። ብዙ ነገሮች ሆነዋል። እናንተን በጣም አስቀይሜያችኋለሁ አውቃለሁ። በጣም አስከፍቻችኋለሁ። በጣም አስቀይሜያችኋለሁ። እናንተንም እነ ብሩኬም የምር በቃ የሁሉ ነገር ተፈጥሮ የሁሉ ነገር ሆኖ ግን አይዞሽ በቃ ሁሉም ነገር ያልፋል ብለው ተረድተው በብዙ ነገር አበረታተውኝ እዚህ ደርሻለሁ። የምሬን ነው። ለነሱም ቃል የለኝም እና ያው በእናንተ ፊትም
ድጋሚ በቃ አውርተንበት ብዙ ነገሮችን ፈተናል ብያቸዋለሁ። በእናንተ ፊት ደግሞ ድጋሚ ይቅርታ ማለት እፈልጋለሁ። እነሱ የምሬን ነው፣ ከልቤ በጣም ይቅርታ ማለት እፈልጋለሁ። አንድ ሆኖ ደግሞ እንደምናያቸው አልጠራጠርም። ከዚህ በኋላ የእነሱን ክፉ ማየት አልፈልግም፣ የእነሱ መጥፎ ማየት አልፈልግም፣ መስማት አልፈልግም። ከቻልኩኝ በቃ በቻልኩት አቅም የእነሱ መጥፎ የእነሱ ክፉ ነገር ለማራቅ ነው የምፈልገው። እና እናንተም ደግሞ በቃ ቂም ሳትይዙብኝ ሳትቀየሙኝ ተረድታችሁኝ፣ የምሬን ነው። ሴት ነን እኛም፣ ነገ ምን ሊፈጠር እንደሚችል አናውቅም። ከጎንሽ ነን፣ አይዞሽ። በጣም በብዙ ነገር እንዳስቀየምኳችሁ አውቃለሁ። የምሬን ነው። በጣም ብዙ ነገሮች ተፈጥሯል። በጣም ብዙ ነገር ብዬ እናንተን አስከፍቻችኋለሁ። እና የምር በቃ ያን ነገር ይቅር ብላችሁኝ ለኔ ስኬት ለኔ በቃ የኔን ስኬት ለማየት እንደዚህ ጓጉታችሁ ሳይ የምሬን ነው። በቃ የማርያምን የተሰማኝ ስሜት ልነግራችሁ አልችልም። በቃ በጣም ነው ደስ ያለኝ። በቃ ለካ እንደዚህ አይነት የሚወደኝ ሰው አለ። ለካ እኔ እግዚአብሔርን በዚህ ልክ ትሆኑልኛላችሁ ብዬ አንድም ቀን አስቤ አላውቅም። በቃ ለዛም ነው ተስፋ ቆርጬ በቃ ከዚህ ሀገር መሄድ አለብኝ ምናምን ስለ ነበሩ በቃ ተስፋ ቆርጬ ነበረ። ከጎኔ ሰው ይኖረኛል፣ አይዞሽ የሚለኝ ይኖራል ብዬ አንድም ቀን አስቤ አላውቅም። የምሬ ነው፣ አንድም ቀን ማለት ነው። ግን እናንተ አለንልሽ ከጎንሽ ናኝ አላችሁኝ። የሁሉ ነገር ረስታችሁ ዛሬ ላይ አይዞሽ ከጎንሽ ነን አለንልሽ አላችሁ። ለእኔ ብርታት የሆናችሁኝ፣ ለእኔ ጥንካሬ የሆናችሁኝ፣ ለእኔ ፍቅራችሁን አሳያችሁኝ። በቃ የእናንተ ፍቅር እኔን አሸነፈኝ። ማርያምን በቃ ፍቅራችሁ አሸነፈኝ። የምር እኔ ቃል የለኝም። በጣም ደስ ብሎኛል። እና በቃ እናንተ ያደረጋችሁትን ነገር እኔ እንጃ አልረሳውም። ማርያምን እኔ ሁሌም በሄዳችሁበት እግዚአብሔርን ፈጣሪ ሁሌም በሄዳችሁበት ኪዳነ ምሕረት ያሰባችሁትን ሁሉ ተሳካላችሁ። ለእኔ እንዲሳካልኝ እንደምትጠሩት ለእኔ እንዲሳካልኝ እንደምትመኙልኝ እና ለእኔ እንዲሳካልኝ እንደምትመኙልኝ ለእኔ ሁሌ ጥሩ ነገር እንዲገጥመኝ እንደምትመኙልኝ ለእናንተ መብርሃን የምትመኙትን ሁሉ ትስጣችሁ። ለእናንተ ያስባችሁትን ሁሉ ታሳካላችሁ። ለሀገራችሁ ታብቃችሁ። በቃ የምሬ ነው። ከቤተሰቦቻችሁ ጋር ተገናኝታችሁ የቤተሰብ ፍቅር የምታገኙበትን በቃ ሁሉም ነገር አልፎ እንደኔ ትላንት እንደዚህ ነበር እንደዚህ እኮ ተፈጥሮ ነበር ለማለት ያብቃችሁ። የምሬን ነው። በቃ በጣም ደስ ብሎኛል። እኔ ለእናንተ እኔ እንጃ፣ የምሬን ነው። እኔ እንጃ የምር በቃ ፍቅራችሁ ይለያል። ማርያምን ፍቅራችሁ ተለይቶብኛል። እኔ እንደዚህ አይነት ፍቅር አገኛለሁ ብዬ አንድም ቀን አስቤ አላቅም ነበረ። ግን በቃ እናንተ ፍቅራችሁን አሳያችሁ። የምር ካቅሜ በላይ ሆናችሁ። ለካ የሰው ልጅ ፍቅር ይመልሰዋል። ፍቅር ብዙ ነገር ያስተምረዋል። በቃ ሁሉም ነገር በፍቅር ሲሆን ደስ ይላል። እና በቃ ብቻ የምር በቃ ማርያምን ከራሴ ጋር በጣም እየታገልኩ ነው። በጣም ማለት ነው ላለማልቀስ። እኔ እንጃ በቃ በጣም ደስ ስላለኝ ነው። የምር ፍቅራችሁ ነው እንደዚህ እንደሆነ ያደረገኝ፣ ፍቅራችሁ ነው፣ ሌላ ምንም አይደለም። እና በቃ በጣም ነው የማመሰግነው ማርያምን በጣም እኔ በዚህ ሰዓት ሰው የለኝም ማለት የምችልበት አይነት እንትን ላይ አይደለሁም። ምክንያቱም እናንተ አላችሁኝ ከጎኔ። በቃ ከጎንሽ ነን አይዞሽ ብላችሁኛል። ብቻ በቃ በጣም ደስ ብሎኛል። የምሬን ነው። በጣም ነገ ከነገ ወዲያ አላቅም ምን እንትን ልል እንደምችል። ይኸው ማሪ ይኸው ወደቀብሽ ባለጌ ይኸው። እና በቃ እኔ ለእናንተ ቃል የለኝም። አሁንም ደጋግሜ እላችኋለሁ፣ የምሬ ነው፣ ቃል የለኝም። ምንድን ነው እሺ በቃ ላውራ ራስ ልሰተሽ ይሄር እስቲ ምንድን ነው ቀይ ትልክሽው ምንድን ነው ሞገሴነሽ እምዬ እናቴ የሕይወቴ ጥላ የዘጠኝ ወር ቤቴ ክፉሽን አልስማማ እስከ ዕለተ ሞቴ
ክፉሽን አልስማው እማኻኸ ምዬናትዬ መከራና ችግር ተፈራርቀሁብሽ የኑሮ ውጣ ውረድ አሳሩ በዝቶብሽ ያግኝቶ ማጣትን ጸበል ቀምሰሽ ለልጆች ስትይ ችግርን ተጋፈጥ እማ ችግርን ተጋፈጥ ክፉሽን አልስማው እማማ አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬያት ብሬ እናቴን ከማን አላብሰሽኝ ፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬያት ብሬ እናቴን ከማን አላብሰሽኝ ፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይበዋል እና የምሬ ነው። እረሷችሁ አይደል? ከሷ ጋር እየተጫወትኩ ይቺ ወሬኛ አንቺ ነሽ ያስረሳሽኝ አንቺ ነሽ። እና የኔ ውድ ቤተሰቦች ማለት አንድ የረሳሁት ነገር አለ ማለት የምፈልገው ነገር። መቀመጥ አትፈልጊማ? በቃ ኧረ እባክሽ ተይ ግን ምንድነው ማለት የምፈልገው ቲክቶኬን ያው በአብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። እና ያው አንዳንድ ፕሮሞሽኖችን ምናምን ለመስራት ማለት ቢያንስ በትንሹ አንድ 15000 ፎሎወር ብገባ ያው አንዳንድ ያው ቪው አሪፍ ስለሆነ ማለት ነው። አሁን ላይ ቪው አሪፍ ነው እግዚአብሔር ይመስገን የሚል እናንተ እና አንድ 15000 ደግሞ ብገባ የሆኑ ትንንሽ ሱቆችን ምናምን ብቻ አለ አይደለ አንዳንድ ቦታዎች ማስታወቂያ ለመስራት ቢያንስ በትንሹ አንድ 15000 ፎሎወር ብገባ ደግሞ ሌላ ተጨማሪ የሆነ አሪፍ ስራ አገኘው ማለት አይደለ። እና ይሄንን ለእናንተ ትቻለሁ የሚድ ቤተሰቦች እንደማታሳፍሩኝ አውቃለሁ። ከዛ ደግሞ 50000 ገብተን ደግሞ በትልቁ በሰፊው እንደምናከብረው አልጠራጠርም። ወይ ኧረ ላውራበት ከአንቺ ጋር ብቻ ልጫወት። እሺ ከአንቺ ጋር ብቻ ልጫወት እና ኬካችንን እንቆርሳለን ማለት ነው። ነሽ እንቁረስ፣ በቃ እንቁረስ። ቤተሰቦች ብስማ በጣም አስቸገረችኝ፣ እንቅልፏ መጥቷልና ለዛ ነው ንጭንጭ እያለች ያለችው። መተኛ ፈልጋለች። እንሂድ የምር መጫወት ፈልጋለች እኮ ግን እንቅልፏ አልቻለችም፣ እያታገላት ነው። እሺ ትተኛለሽ? ቅፍል አድርግሽ ነይ ኬክ እንቁረስ። መቁረሻ ራሱ ሳሊዝ ነው የመጣሁት። በቃ ከሷ ጋር ተጣድፌ እሺ ምን ያው አይሻት ይቺ የማናት እሷ የማናት ይቺ መኪና ያላት ሰው ናት። በይዘዌ ትንሽዬ ልዩ ቀን ነው ልዩ ቀን ነው ልዩ መጀመሪያ ኬካችንን እናስ ወይስ ርችታችንን? የት ይሻላል? ልዩ ቀን ነው ልዩ የኔ እንቅልፋም አይዋት እንዴት እየታገለች እንደሆነ የምሬን ነው። በቃ ልዩ ቀን ነው ልዩ በዚህ ነው ቁርሱ። መቁረሻ ራሱ አልያዝኩም ብያችኋለሁ። እንግዲህ 50000ን ለማክበር ያብቃን። እስቲ እንቅመሳት። ርችታችን ኧረ በስመ አብ ተይ ግን ተይ ይወት ልዩ ቀን ነው ልዩ አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬያት ብሬ እናቴን ከማን
አላብሰሽኝ ፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ ፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይበዋልኩበት አንቺን ከማን ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ ፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ ፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይበዋልኩበት ከተማ እናቴን ከማን ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን እና የኔ ውድ ቤተሰቦች እንግዲህ አደከመችኝ ራሱ ዛሬ እና የኔ ውድ ቤተሰቦች እንግዲህ ያው ሀያሻችንን በዚህ መልኩ አክብረናል። ትንሽ አስቸገረች እንጂ ኢቫና ለልቷ ትንሽ አስቸገረች፣ እንቅልፏ መጥቷል እና ያው እንዳልኳችሁ 50,000 100,000 ደግሞ ለማክበር ያብቃን። ማለት የምፈልገው ይሄንን ነው። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ለእናንተ ቃል የለኝም። እንግዲህ እንገናኛለን በሌላ ቪዲዮ። እንቅልፋም ደግሞ ላስተኛት ጡት ልስጣትና ትተኛ እንጂ ህይወት አሁን ስጨርስ ደግሞ ዝም አለች። ኧረ በስመ አብ ተይ ግን ታታስቸግሪ። ወይኔ ገጫዋት እኔን። እሺ ቻው ቤቾ ሃይ ወደው ስትስቅ። ኧረ ተይ እንጂ ተይ። አሁን ነው የምትስቂው? እንደዛ አስቸግረሽኝ በስርዓት እንዳላከብር እማዬ። እና ቤተሰቦቼ ባይ። እሷ ላጫውታት ትንሽ እስክኔ ድረስ